አይ ሎሚ ልክ እንደ ስምሽ እድልሽ መራራ። አረ እንደው ሎሚ ለሰው ልጅ እንዳይታመሙ መድኃኒት ይሆናል። አንቺን የፈጠረሽ ግን ለመከራ ብቻ። ወይኔ እናት፣ እሻው ምን ተሻለኝ? ሌላ ደላላ ጋር እንኳን እንዳልሄድ ያለ ተያዥ በፍጹም አይቀበለኝም። እናቴ ጋር እንዳልመለስ ቆይ ምን ይዤ? እሷ ልጄ ውጪ ናት፣ ሰርታ ታሳልፍልኛለች ስትል እኔ እዚህ ባዶ እጄን ተጠርዤ እንደመጣው ብታውቅ ታዝንብኛለች። ወይኔ ሎሚ፣ እሻው ምን ተሻለኝ? ግን ዛሬ እንዴት ነው ጠዋት መጣሽ? ማለት ምን ማለት ነው አንተ? ቆይ እኔ አንተን እዚህ ቤት ቁርስ አለበለው ተቸቀረ? እሱማ ታውቂ እና ሌላ ቀን አርፍጄ ነው የምወጣው። አንቺ ደግሞ በጠዋት አትነሽም ብዬ ነው። እና ከእንቅልፍ አይደለም ከህይወቴ እንደምትበልጥብኝ አታውቅም? አውቃለሁ አይደል? በቃ አሁን ሊዳር እየረፈደ ትንሽ አበላ። አይ በቃ ሊለኛልሽ። እሺ ካልክ ዶክተር ዶክተር መኪና ገጯት። እሺ ውጭ ቆይ ተረጋጋ። ዶክተር አሁን እንዴት ነች? ደህና ብዙም አልተጎዳች። ምናልባት ትንሽ ደም ስለሆነ የፈሰሳት ወደ ውስጥ ገብቶ ምናምን ብዬ። አይ ደህና ናት። ያው ትንሽ ድንጋጤ ስለተጨመረባት ነው። አሁን ትነቃለች። እሺ እና መሄድ ይችላል? አዎ መሄድ ትችላለች። ከማን ጋር? አይ ቲንክ ስሟ ሎሚ መሰለኝ። ትንሽ እስከሚሻላት ድረስ አንተ ጋር መቆየት አለባት። እዚህ ሲመስለኝ ቤተሰብም ጓደኛም ዘመድም የላትም።
ታዲያ እኮ ዶክተር እኔ ማሳከም እንጂ ማኖር ግዴታ የለብኝም። በእርግጥ ግዴታ የለብህም፣ ግን ታውቃለህ ጉዳዩ ወደ ህግ ሄደ በቀላሉ አይለቁም። ያው በሰላም መንገድ ትንሽ እስከሚሻላት አንተ ጋር መቆየት አለበት። ከዛ በቃ በደንብ ሲሻላት ወደ ቤቷ መመለስ ትችላለች። እንዴት እንደዚህ አይነት ነገር አደረገ? ሜቲ እሷ ምን ትለኛለች? አናገርክም? አይ እዚሁ ነው። መልካምሽ አንቺን ወደዚህ ሳመጣሽ ህይወት እንዳደጋ ላይ ጥዬ ነው። ገባሽ? የምን አደጋ? እኔ ስንግሉ እንዳለው ወንድም ያለ በዛ ላይ ሁሌ የምትመጣ ፍቅረኛ አለች። ቆይ ለእነሱ ምን ናት ልላቸው ነው? እየገጨዋት ሴት አቻፍሽን ዝጊ። ይሄን መኪና ሲዝ ለወንድሜ ራሴ እንደምጠበቅ ቃል ገብቼለታለሁ። በዛ ላይ ደግሞ ፍቅረኛ እንዝላል መሆኔን ካወቀች የብዙ ዓመት ልፋት ነው የሚበላሽ። ፍቅረኛ? አዎ ምን ነው? አይ ምንም ደጋገምከው ብዬ። እንዴት አንቺ ቤተሰብ ጓደኛ ምናምን የሚባል ነገር የለሽም? ገጠር እናታለች አሳልፍልሻለሁ አለሁልሽ እረዳሻለሁ ብያት ነው አረብ ሀገር ሄድኩት። ግን አልሆነም። ተጠርዤ የመጣው እሷን አይኗን የማይበት አንድም ድፍረት የለኝም። እዚህ ሰው ቤት ተቀጥረሽ ለመስራት ተያዥ ያስፈልግሻል። ተያዥ ሁሉም ነገር ያለችኝ እናቴ ብቻ ናት። ህይወት ፊቷን አዙራብኛለች። አይዞሽ፣ ፈተና ያለ ነገር ነው። መውደቅሽን እንጂ መፈተንሽን አትጥዩሽ። ደግሞ ጥረትሽን ቀጥይ። የሞከረ በሙሉ ይሳካልታል። ተሳስተሃል። እየሞከረ ሁሉ አይሳካለትም። እየሞከረም ሊሞት ይችላል። በየሄድኩበት መጥፎ እድል እንጂ ጥሩ እድል ሆኜ አላውቅም። ይሄው ላንተም ጦስ ሆንኩብህ። ይኸውልሽ ለእኔ ችግር የለውም። ብቻ ለወንድሜና ለፍቅረኛ ምን እንደምንላቸው እናስብ። ቆይ አዲስ የቀጠርኳት ሰራተኛ ነች ብል ይደብርሻል? ሰራተኛ? ኧረ ለምን ስራ አይደል እንዴ? ችግር የለውም። አመሰግናለሁ። ቁርስ ደርሷል። ላቅርብ? አይ መት ያልመጣችም እንዴ? ከነጋ ማንንም ቤት ውስጥ አላየሁም። ዛሬ እንዴት አረፈለች? ስልኳም አይሰራም። ምን ነው ድንገት ማረፍደባት መሰላት ነው? አይ ከራሴ ጋር ነው። ተይው እና ላቅርብ? አዎ በልቼ ልውጣ። መታ እስከምሰራ ደግሞ በጣም ይረፍዳል። እሷ ናት ቁርስ የምታበላ? አይ ከሷ ልጅ በልቼ ስለማላውቅ። አይ ጥሩ ነው። እና ቁጭ በይ አብረን ነው። እሺ ልቀመጥ፣ ግን እኔ አልበላም። በቃ እኔ ብለው መድኃኒትሽ ይወስድሻል? አዎ ወስጃለሁ። በቃ እየበላሁ የኔ ቆንጆ አረፈድኩብህ አይደል? በጣም ይቅርታሽ። ችግር የለውም ግን በጣም አስጨነቅሽ። እባክህ እቃ ዛሬ ነው የሚገባው እና የሚፈረሙ ወረቀቶች ነበሩ። ደግሞ በጊዜ እመለሳለሁ ብዬ ስልኬን ቤት ነበር ያስቀመጥኩት። ከዛ እነሱ ደወሉልኝ። ምን ላድርግ? እኔማ ጠብቄሽ አልመጣም ስትይ ቁርሴን መብላት ጀመርኩ።
እንኳን በላህልኝ ይወድ። እኔ ደግሞ አይነን ሳላየው ትወጣለህ ብዬ በጣም ተጨንቄ ነበር። እስቲ የባሌ ሙያማ አቀምሰዋለሁ። አንተ እንዲህ ቦት ነው የሚጣፍጠው። እባክህ ቆይ፣ ይሄ እጅ ተደብቆ ነበር እስከዛ። አይ እኔ አይደለም እኮ የሰራሁት። ይቅርታ ውሃ ሳላቀርብልህ። ማለት እሷ ሰራተኛችን ነች። ማለት መቼ መጣች? ቆይ እንዴት ሳትነግረኝ? ያው ስትመጪ በአካል ብነግርሽ ይሻላል ብዬ እኮ። አንቺ ወደ ውስጥ ግቢ። ቆይ ግን ሰራተኛ አስፈላጊ ነው? አዎ ማለት ይሁን ውጪ እየበላ ከሚታመም ብዬ እኮ። እስቲ ጥራት በደንብ ላይት። ሎሚ ሎሚ። አቤት። አይ እሷ ነች የፈለገች። በቃ እኔ ስራ እየረፈደብኝ ስለሆነ እንግዲህ እኔ ልፍት ጠላትሽ። አቤት። ምን ቤት ነሽ እባክሽ? እኔ እዚህ ቁጭ ብዬ አንቺ የምትደፊው። ኧረ እኔ ለምዶብኝ ነው። ኧረ እባክሽ እና ሂጂና እዛ የለመድሽበት ጋር ሄደሽ ተደፊያ። ቆይ ደግሞ ማን አባሻሽ ነው ለእኔ ባል አንቺ የምትደፊው? ቆይ ማን ድፍረት ነው ሲሰጠሽ? ይኸውልሽ እሱ ላይ መብት ያለኝ እኔ ብቻ ነኝ። እሺ እሺ በቃ አንቺ ተደፊለት። ምን አባሻሽ አንቺ? ይቅርታ እያስከፋሁሽ ስለመሰለኝ ማስተካከል እኮ ነው። በቃ ሂጂ ግቢ አሁን። አለልኝም ማስጠላው ገሱ። ቆይ አንቺና ድስት መች ነው የምትፋቱት? ግራ ገባን እኮ። ድሮ ድስት ግጣሙን አያጣም ሲባል ክዳኑን ይመስለኝ ነበር። እኔ መቻወኩ። ምን ነው የድስቱ ግጣም አንቺ መሆንሽን ነው ማለት? አንቺን ለመረዳት ምናልባትም ዓመታት ዘመናት ሊፈጅብሽ ይችላል። ማናችን ሲያስረዳ ይውላል። አሁን አንተ በልተህ ማጣቃት መስሎ? መብላትማ በላለሁ፣ ግን ያው እንዳንቺ ምግቡ ላይ ጸራ አልሆነበት። አይ እሺ ነው የሚባለው። እሺ በቃ በጣም አጥቶልኝ ማለት ያስጠላ። እስቲ ወደፊት ሚስቴ ለተቀናቃኝ ምግብ አልሰራችም እንዴ? ወይኔ ምን ነው በጠዋቱ ሰይጣን? የምን ሰይጣን? ታማትቢ ቆንጆ ሰይጣን እንዴ? ደግሞ ቆንጆ ሰይጣን ይባላል እንዴ? እኔም ዛሬ እኮ ነው ያየሁት። ማለት የት? ተመልከች ውስጥ ያዝሽ። የኔ ቆንጆ ውበትሽ እንዴት እንዳስደነገጠኝ። ታዲያ ከዚህ ሰይጣን ከሚለው ሌላ የሚገልጸው ቃል አለ? እውነቴን እኮ ነው፣ ምንም የለም። ቆይ ግን ይሄ ሁሉ ውበት ከየት ነው? ያው ሁሉ ከሚሰጠው ፈጣሪ ነው። ከየት ሊሆን ይችላል? ፈጣሪ ያዳላል ሲባል አላምንም ነበር።
ዛሬ ግን አመንኩ። እንዴት? እኛን እንዲህ ፉንጋ አድርጎን አንቺን እንደዚህ ስዕል አስመስሎ ተጨምቆ መስራቱ ነው። ኧረ ተው እንደሱ አይባልም። ደግሞ አንተ ከኔ ብትበልጥ ነው እንጂ በፍጹም ከኔ አታንስም። በጣም ቆንጆ ነው። እውነት? አዎ። ምን ነው? ምን ሆነህ ነው? ማንም እንደዚህ ብሎኝ አያውቅም። የመጀመሪያ ነሽና ተሰማኝ። ተጫዋችነት ደስ ይላል። አንቺም ደስ ያለሽ። አመሰግናለሁ። ምግብ ላቅርብልህ። ቁርስ ሲባል ሰሞን መጣሽ ደግሞ ምንድን ነው? ምን አድርግ የምትሆንሽ? ፋዋ ስትል ሰሙ ከች ያልኩልሽ ምርጥ ነው። ለነገሩ በስምሽን የጠራችሽ እንዴት አመጪ? ኧረ ያራዳ ልጅ ፍቺ። እኔ እኮ ለአንቺ ብዬ ነው። በኋላ ብቻሽን መታገል እንዳይከብድሽ ነው። እና ምን ልታሸክሚ? ብቻሽን ምን በወጣሽ፣ አብረን እንሸከማታለን እንጂ። ኧረ ይሸከምሽ እዛው። ኧረ እኔ ራሴ ይሸከመዋለሁ። እሱ ምን በወጣው። አንቺ በቃ ዝም በይ። ምንም የሞታሙትሽ ይሞታል። እሺ ቆይ መቲ ከሌለች ማነው ቁርስ የሚሰራ? ማንም እንደሆነች ከየትም እንደመጣች አላውቅም። ማንም ይሁን እባክህ፣ በዚህ ሰዓት ፈዋ ብሎ የሚል ሰው ከየት ይገኛል? እሺ አንስቼ ሳሎሩ ወደሽ ተንሽኖጭ። ወዴት? እንጃልሽ ብቻ በእናትሽ ከፊቴ ጥፊ፣ ብቻ ከፊቴ ጥፊልኝ ሂጂ። እኔ እኮ አስማተኛ አይደለሁም። እንዴት ነው ተነስቼ ባንዴ ከፊት የምጠፋው? በላጲስ ላጲስ ደግሞ እሳት እንጂ ሰው ያጠፋል? ወይኔ ጉዴ! ወይኔ ማለት አሰምዴ! በፈጣሪ ስም አቃጥል ድበል። እንዴ ያቀረብኩልህ ምግብ እዛው አትበላም ነበር? ለምን መጣ? ከሱ የተሻለ የሚበላ ነገር አገኘ። ምን አንቺ ነሽ አይኔ ጣፋጭ ማለት? ማስመሰል አይጠበቅብሽም። ምንድን ነው በቃ አንቺ ምን እንደወደድሽ አስታውቅብሽ። እኔ ኧረ እኔ አትፍሬ። እኔ ቆንጆ ቅድም ቆንጆ ናለሽኝ አልነበረ እንዴ? እና እንደ ማንኛውም ሰው አይደለኩ እንጂ አፈቀርኩ እንዴ? አሁን መግደርደሩን ተይውና ወደ ጉዳያችን እንገባሽ። እባክህ ለእናቴ አንድ ልጅ ነኝ። እባክህ እኔ እኮ እንተኛ እንጂ እኮ ልግደልሽ አላልኩም። ታዲያ አንተስ ብትሆን ካለመድገው ገላ ጋር ገላ ሲጣበቅ አይቀፍም? ይህንን የመሰለው ገላ ማቀፍ ያስደስታል እንጂ እንዴት ሊከፍ ይችላል? ናይ እባክሽ በእናትህ ተወኝ በቃ። ድሮስ እናንተ ሲያከብራችሁ መች ይወድላችኋል? እንደ ገረድ ሲረግጧችሁ እንጂ። ይቅርታ እኔ ስናደድ የምለው ስለማላውቅ ነው። እሺ ቆይ ቅብር ብለሽ መኖር አትፈልጊም? አይ በዚህ መንገድ አይደለም። እና በየትኛው መንገድ ነው? ሰርቼ ነው በላቤ። እሱን እርሺው። ያሰብሽውን መኖር አይደለም እንደ ልብሽ አትኖሪ፣ ድብነት ያለሽ። የምትስማሚ ከሆነ ግን እኔ የሚገባሽን በአጭር ጊዜ ሰጥሻለሁ። አይ ይቅርብኝ፣ ተወኝ በቃ። እንግዲያውስ በጸባይ አወራሁሽ። ክብር ካልወደደልሽ ምን ወደደልሽ? በእናትህ ተሳስተሽ ሆነ ቃል ብትወይ ትንሽ ነው። እሺ ሎሚ አቤት። ወዴት ልትሄጂ ነው? ኧረ የትም፣ ትንሽ እኮ ነፋስ መቀበል
ፈልጌ ነው። ነይ እስኪ ሎሚ ደህና ነሽ? ደህና ነኝ፣ አታስብ። እንዴ በጣም እኮ እያላበሽ ነው። ምን ሆነሽ ነው? አይ እንዳልኩ እኮ ንፋስ መቀበል የፈለኩት ትንሽ ስለሞቀኝ ነው። አይ ሙቀት ብቻ አልመሰለኝም። ደግሞ ቶሎ ቶሎ እኮ እየተነፈስሽ ነው። አረ ደህና ነኝ። እስኪ በጣም እኮ ታተኩሻለሽ። ሐኪም ቤት እንሂድ እንዴ? አይ ዝም ብዬ እኮ ነው። ቆይ ካመመሽ ሳትሳቀቂ ንገሪኝ እሺ? እሺ። ደግሞ በደንብ ሲሻልሽ ትሄጃለሽ። ቆይ ግን ለምን ተመልሰ መጣ? ዛሬ ቀኑ በጣም ከበድ አለኝና ቤት ልዋል ብዬ መጣሁ። ምን ነው? ለምን? እንጃ አንዳንዴ ቀኑ ይከብድ የለ? እሱማ እና እኔ ምን እንዳደርግልህ ነው የምትፈልገው? አንቺማ ምን ታደርጊያለሽ? ትንሽ ለረፍና ምሳ ትሰሪልኛለሽ። እሺ ምንም ችግር የለም። አይ ተይው፣ ደግሞ ሊያመሽ ይችላል። አንቺ ደግሞ እረፍት ያስፈልግሻል። አረ ችግር የለም፣ እኔ እኮ ደህና ነኝ። አይ ደህና ብትሆኚ ደግሞ ካላረፍሽ ያመሻልሽ። አንተን በየቀኑ ማየት ራሱ ለእኔ መድኃኒት ነው። አንተ ወይ ለምን መጣ? አፍቀሽ ነው። አንተ የወንድሜ ሚስት እኮ ነኝ። ታዲያ ወንድሜ ማለት እኮ ነኝ። ምን ችግር አለው? እንዴ ችግርም አለው። ቆይ አንተ ያማል እንዴ? አሞኝ ነበር ግን ልክ አንቺ ሳይሽ እኔም ይሁላኝ። ቤኪ ማን በረከት ስነ ስርዓት ነው። ባሪዝ ምን ታመጫለሽ እባክሽ? እማመጣውንማ አሳይሃለሁ። ቆይ ግን አንቺ ፍቅር አይገባሽም እንዴ? ይገባኛል፣ ግን የኔ ፍቅር ላንተ አይገባህም። እና እሺ ለማን ነው የሚገባው? ለወንድም። እሺ ለሱ የምትሰጪውን ፍቅር ለኔ ብታካፍኝስ? አንተ ልጅ ቆይ ፍቅር የቡና ቁርስ መሰለህ እንዴ? ማለት እናማ እንደፈለክ የምታከፋፍለው ልብ የለም። የቡና ቁርስ ነው ለሁሉም የሚደርሰው። በቃ ለኔ ስትይ ልብሽን የቡና ቁርስ አድርጊልኛል። አልችልም። ምክንያት ወንድምህን አፈቅረዋለሁ። ይገርምሻል፣ እኔ እና ወንድሜ ከልጅነታችን ጀምሮ ሁሉንም ከበጋራ ነው የምንጠቀም። እና ታዲያ እኔ እኮ ዕቃ አይደለሁም። እኔ እኮ ዕቃ ነሽ ለማለት ፈልጌ አይደለም፣ ግን እኮ ሸሚዝ ላይም ኮት ይደረጋል። ይደረባል እኮ እና ታዲያ እኔንም እሱ ላይ ደረብ አድርጊኛል። አልፈልግም። አልፈልግም ነው አልፈልግህም? አልፈልግህምም አልፈልግምም። ይኸውልሽ ትዕግስቴን ባታስጨርሽኝ እኮ። ተወኝ እባክህ። አትውሽ።
ምንድን ነው? ትንሽ ቀለል ይላል እኮ ቤቱ እንደዚህ ነው ካሉት በጣም ምን ነው? ለምን ከፋ? አንቺ ነሽ። እኔ ምን? እናቴን አስታውሽ። እንዴት? ቤቱ ቤት መስሎ ያየሁት እሷ ያለች ጊዜ ነበር ማለት እናቴ አጠገቤ ብትኖርልኝ በጣም ደስ ይለኝ ነበር። ይቅርታ በህይወት የለች? እንደሱ እንኳን ያለ እና አባታችን ከሞተ በኋላ የሥራ ቡኬን በኔ ስም አዙራ በአንድ ወረቀት እመለሳለሁ የሚል ደብዳቤ ተለየች። ከዛ በኋላ ተመለሰች። አባታችሁ ካረፈ ቆይ? በቅርቡ ነው። በቃ ትዘን እግዚአብሔር የሚወደው ነው ከጎን የሚያደርገው። አዎ፣ ግን ይናፍቃል። እሱማ ይናፍቃል፣ ግን የሚወደው ቦታና አባቱ ጎን እንዳረፈ እያሰብክ ተጽናና። አመሰግናለሁ። በቃ ተዝናናሽ። እሺ። ያው ምንም ባላደርግልህም ያቅሬን ቤቱ ሞቅ ሲል ደስ ይላል እኮ። በጣም እንጂ የምር ገነት የገባው ነው ይመስላል። ቡናውም እየፈላ ነው። እሱን ስትጠጣበት ደግሞ ይለቃል ብዬ አስባለሁ። አዎ በደንብ። የኔ ጀግና ተዋናይ ምን ታደርገዋለህ? ያው ካስተማሪው ነው። በደንብ ለፍቼብሻለሁ። የልፋቴን ዋጋ ነው ያገኘሁት። እውነት ነው ቆንጆ። የኔ ቆንጆ አትበይኛ። እንዴ ምን ችግር አለው? ምን ችግር አለው ማሪ? እስቲ ሁሌ እንደምትይኝ ቤኪዬ፣ የኔ ንጉስ፣ የኔ ጀግና፣ የኔ ጌታ። የኔ ጌታ ስትይኝ ምን እንደሚሰማኝ ታውቂያለሽ? ምን? ደስታ፣ ኩራት፣ በቃ ምን ልበልሽ፣ ውስጤ በሐሴት ይሞላል። እኔ የምለው ግን ዛሬ እንዴት በዚህ ሰዓት መጣ? እኔ እንጃ ናፈቅሽ መሰለኝ። ሳላስበው የሆነ ነገር ነው እንዲህ አብሮር ያመጣ። ይዋክ ይሁን ኮረኛ ማለት እንደዚህ ነው የምትይ? እንዴት? ናፍቀሽኛል እኮ ነው ያልኩሽ። የኔ ጌታ እኔም በጣም ናፍቀኸኝ ነበር እኮ። አዎ እንደሱ ነው የሚባለው። ቆይ ደግሞ ያጅል ስንት ሰዓት ነው የሚመጣው? ኧረ ቤት ነው እንዴ? በዚህ ሰዓት እንዴት? እኔ እንጃ ደበረኝ ምናምን ብሎ መጣ። እና እንዴት አልደወለልኝም? ስወጣ ግን ተኝቶ ነበር። በቃ አሁን መሄድ አለብን አይመስልህም? አንቺ ወደ ቤት ሂጂ በቃሽ። እኔ የሆነ የማገኘው ሰው አለ። የማገኘው ሰው? አዎ ማለት ማንን? አረ መቀናቱ ነው እንዴ? ለምን እቀናለሁ? እኔ ቆንጆ ካዙ ጋር ቃል እንገዛ ይሻላል። እንደዚህ ስቀኝ ደግሞ እንዴ ቆንጆ እንደምትሆኚ ይበናች። ምን ነው? አይ ቡና እየተፈላ ሰው ካጠገቤ ቢሰጥ ደስ አይለኝም። እዚሁ እኮ ነኝ። አይ ቢሆንም ከዛ ጋር እዚህ ጋር ይሻላል። እሺ ግን ምሳ ሳይበላ ቡና ይጠጣል? ኧረ አይጠጣም። እንደውም ልጄ ልምጣ። ኧረ እየቀደመኝ ነው። በልቼ ነው የመጣሁት። ኧረ ትንሽ ብላ።
አይ ይቅርብኝ፣ ቡና ነው መጠጣት የፈለኩት። እሺ ደግሞ ቆንጆ ቡና፣ እጅሽ ይባረክ። እውነት ወደድከው? አዎ በጣም እንጂ። አመሰግናለሁ። ግን ትንሽ ቀር ብሎኛል። ምንድን ነው ቅር ያለ? ቡናው አለ፣ ግን ደግሞ ቡና ቁርስ የለም። አስተካክላለሁ። ገብቶሻል? ግን አዎ ዳቦ ወይ ፈንዲሻ መሰለኝ። ሀበሻ አይደለሽ እንዴ? እንዴት አይገባሽም? ሀሜቱ ቀረ ነው ብለሽ ነው እንዴ? እንዴ ታዲያ ያለ እሱማ አይደምቅም። በቃ ለቀጣይ ይስተካከላል። ደግሞ ይሻለኛል። ምንድን ነው መጣሽ ነው ምንድን ነው ደግሞ? ከስራ ተመልሻለሁ ተብሎ አይደወልም እንዴ? ትንሽ ራሴን አሞኝ እኮ ተኝቼ ደግሞ ልደውልልሽ ነበር። እኔ ልብ አውቀው ሚስት ከቻልኩላ። እንዴት ቤት እንደሆንኩ አወቅሽ? ግን ልቤ ነገረኝ። ስለናፈቀኝ ነው መሰለኝ ቶሎ መጣሁ። ምንም ይሁን ምን እንኳን መጣሽ። እዚህ ከምንሆን ግን ለምን ውስጥ አናወራም? ይሻላል። አዎ የኔ እናንተ የብቻችን ጊዜ ያስፈልገናል። አልናፈኩም? ግን እኮ ቤቱ እንደዚህ ሞቅ ፏ ሲል ደስ ይላል። እኔ አልተመቸኝም፣ ግን አንተ ደስ ካለኝ እሺ በቃ ውስጥ ጠብቂኝ፣ እኔ ቡናውን ጠጥቼ እመጣለሁ። ደስ ይለኛል፣ ግን ጥሩ ነው። እንዴ ምን ላድርግ? መንገድ ላይ አትብይ፣ ሰው ይልሻል። ምንም ይበላ በቃ። እንዴ ተወኘች። እይ ወደዛ በእናትሽ። ለአንቺ ስራ አስቤዛ መግዛት አለብኝ። እሺ በጆሮዬ እኮ ነው የምሰማህ። ምግብ ማዳመጫ ማላመጫ ማዳመጫ ምንድነው? አታውቂም? አላውቅም ነበር አንተ። እና ዓለም ላይ ያለ ሰው በሙሉ ማሰብ አይችልም ማለት ነው? እኔ በራሴ እኮ ነው የጠፋት። ደግሞ ምን አጠፋ? እንደማይገባሽ እያወቅሁ ድንጋይ ላይ ውሃ ማፍሰሴ ነው። ለምንድን ነው ድንጋይ ላይ ውሃ የምታፈሰው? እንዲርስ ከራስህ በኋላስ? ከዛማ ከዛስ? ቆይ በሻይ እየነከርኩ በለዋለሁ። አንተ እውነት ነው ማለት ነው? ድንጋይ ዳቦ ነው የሚባለው ነው? አንቺ እዚህ ጭንቅላትሽ ላይ ትምህርት ቤት ብሰራ ራሱ አይገባሽም። ተይው። ሶስተኛ ታሪክ። አይ በቃ አመሰግናለሁ። ችግር የለውም። ከፈለከ ግን እጥላለሽ። አይ እሷም እየጠበቀችኝ ስለሆነ ልሂድ። እሺ ግን ከመኝታ ቤት እዛ ይሻላል? ኧረ በጣም ይሻላል። ያው እሷ ስላልተመቻት ነው። እሺ ልሂድ በቃ። በቃ እንዳይደብርሽ እሺ። ደግሞ እናየውም ለምሩ ማቲ መናገር የፈለከውን ለምን አትናገርም? ተው ቦታ መቶ አልችልም። አትልም። እግዚአብሔር ይመስገን። እስቲ ወንድ አላበዛውም እንዴ? ኧረ እንግዳ ብሩ ማለት ነው። ቆይ ግን እሷ ማናት? ሎሚ ትባላለች። አዲሷ ሰራተኛቸው። አዎ አጋዣችን ነች። ደስ ይላል። ሁሉንም ነው የምታግዘን። ወሬህንም እኮ አገዘች። እንዴት? አንተ አዲሷ አልክ፣ እሷ ሰራተኞቹ ነኝ አለች። አሁን ወሬና ጭቅጭቅ እንድሳችሁ በደንብ አጫውታት። እና ገና ምንድነው?
ሲያም ነው እዚህ ይሻል ባሌስ ያስጨሻለሁ እኔም ደስ ትጃለሁ። ያኔ መስኩት አንቺንማ ምን ነበር ማለት መጣ እንዴ? ቆየሁ እኮ ያን ከፊት ይሉ ወሰደው እባክህ። እና ታዲያ ምን ሆነሽ ነው? ሲነቃ እንዳያጠሽ ምን ላድርግ? አይኔ ልጅ ብዬ እኮ ነው። እስኪ አንዴ ብቻ ሳምሽ ተው እንጂ። ምን ከርምሻል አንቺ? ከረተል ይቅርታ ከጃምልጦኝ እኮ ነው። ትንኝ ወጥቶልሻል? እንዴ የምን ትንኝ? አይኔ አዎ ወጥቶልኛል። ምረቆመሽ ወሬ መቀጃ አግኝ ነው። እሺ ይቅርታ። ይኸውልሽ ከበፊቱ የበለጠ አሁን ላይ መጠንቀቅ አለብን። አዎ እኔም እንደዛ ነው የሚሰማኝ። ወይ ደግሞ እቺ ልጅ ከዚህ ቤት እንድትወጣ ማድረግ አለብን። እንደሱም አይሆንም ማለት። ቆይ ለምንድን ነው የማይሆነው? ታስፈልገናለች እንዴ? አንቺስ ምን በወጣሽ ደሱ ወጥ መቀቂው? ውይ የኔ ሀሳቢ። ቆይ አንተ ባትኖር ምን ይውጠኝ ነበር? አዶልሽ መች ነው እሺ ሳልሳቀቅ እንደ ልብ የምስምሽ? በገዛ ቤት የተሳቀኩኝ እኮ። ትንሽ ጊዜ ብቻ እሺ፣ ቤቱንና ንብረቱን የግላችን እስከምናደርገው። ከዛማ እኔና አንቺ ብቻ አለማችን እንገጫለን። ቆይ የትኛው ወይን ይሁንልህ? ነጩ ይሻላል ወይስ ቀዩ? አንቺ ደግሞ በዛሬ ቀን የምን ወይን ነው? ሻምፓኝ ነው እንጂ ቅዳበራ እንደዚህ መሽቷል እንዴ? መኝታ ቤቱን እኮ አላምን ስለ ወደዚህ መጣ። አዎ መሸኩ። ሳላስበው እኮ እንቅልፍ ጭልጥ አደረገኝ። እንዴ ታዲያ ምን ችግር አለው? ደክሞ ስለነበር እኮ ማረፍ ግዴታ ነው። መቴ ሄደች እንዴ? አዎ ስልክ ተደውሎላት ስራ ቦታ እንደሄድኩ ንገሪው ነው ያለች። በጣም ጥሩ። በቃ ሁሉንም ነገር ማወቅ አለበት። ሚስቱ ከወንድም ወልዳ በአንዴ አባትም አጎት እንድታደርገው እንዳሰበች ማወቅ አለበት። አይ ይቅር፣ ልቡ ይሰበራል። ይሰበራ። እኔ ያለሁለት፣ እኔ ጠግናለሁ። አዎ እንደውም ነገር ምን ነው ሎሚ? የሆነ ነገር ልነግርህ ፈልጌ። ምንድን ነው ንገሪኝ። መቲ ደወለች። አረ ለምን? አሁን አውሪኝ። በቃ ነገ እናወራለን። እሺ ደህና ደህና። እሺ ደህና ደህና። አሁንስ የራሱ ጉዳይ እናገባኝ።
አሁን ደህና ነኝ። አይዞሽ፣ ችግር የለውም። ተረጋጊ። ሄሎ ዶክተር። ሄሎ፣ ሰላም ነው? ደህና ነኝ። ባለፈው ሰው ገጭቼ ሐኪም ቤት የመጣሁት ልጅ ነኝ። አወኩ። ሰላም ናችሁ? እንዴት ናችሁ? አሁን ተሻላት? ደህና ነበረች፣ ግን አሁን ትንሽ አሟታል። ዶክተር ትንሽ ካላስቸገርኩሽ ከስራ ስትውጪ መተሽ ታያታለሽ? ችግር የለውም። በቃ ሎኬሽን ላክልኝና እኔ እመጣለሁ። እሺ ዶክተር፣ አመሰግናለሁ። ሎኬሽን በቃ እልክልሻለሁ። ችግር የለውም። መልካም ቀን። ላንቺም ዶክተር። ቀኔን የምታሳምርልኝ ሴት አገኘሁ። እንዴት አደርሽ? ደህና ነኝ። እኔ ደህና ነኝ። ምን ነው ደህና አደርክ አትይኝም? ደህና ስላደርክማ ነው እዚህ የመጣኸው። ደህና ባታደር ሁለተኛ ቃል እንዳትጠቀሙሽ። ደህና ባላደር እንደማታውቂ። ታዲያ ምን ችግር አለው? ማለት ምን ሆኖ ችግር የሌለው? ብትሞት ነው። ሞት የሚያስፈራ ነገር ነው? ምን ማለት ነው? ከሞት በላይ ምን የሚያስፈራ ነገር አለ? ዞሮ ዞሮ ከቤት ኖሮ ኖሮ ከመሬት አይቀር የሚባል የለም። ከሞት ማንም የሚቀር የለም። መሞትን ሳይሆን ምንም ስንቅ ሳይዙ መሞትን ነው መፍራት ያለብን። እና ታዲያ አንቺን ብሰንቅሽ ምን ትያለሽ? ምን ባረግሽ? አንተ አረከስከኝ። አጸደቅኩሽ እንጂ ወይ ሎሚ እጭ አትያያት ነው አንተ የት ለመድረስ ነው እንደዚህ? እኔማ የሆነ ፕሮጀክት አልኩ፣ እሱን እያዋሯቸው እኮ ነው። አንተ ግን ምን እየሰራ ነበር? እኔማ እባክህ ትናንትና የሆነች የቀመርኳን ነገር ነበረችና ተሳክታ እንደሆነ እያየሁ ነበር። በቃ አንተ ቤቲንግ አላቆምም አልከህ አይደለ? ቤቲንግ? አዎ። ምን ነው? የመጨረሻ ጨዋታዬ ነው ይሄ። በእናትህ ያው ካልተሳካ ግን አቆማለሁ። በእውነት አንተማ አይሳካ ጀመረሽ ደግሞ በያውን ቀኔን አታበላሽው። መች ሉሊት ነው? አሁን ወጣ። ወዴት? እኔ አላቅም። የኔ መቤት እጭ ዝጋ አንቺ። እኔ ማንም የኔ መቤት ምናምን ሲለኝ አልወድም። ለምን? እሱ አንቺን አይመለከትሽም እባክሽ። እሺ ሜቲ መተሻል ነበር ማለት ፍቅር የማየው ፊት አይቼ ቀኔ ተበላሸ እንጂ። አንቺ ከባልሽ ፊት ውጪ ምን አሳይሽ? እና አንተም የትም ጥለኸኝ ትሄዳለህ። አይኔን ጨፍኝ ይለዋል። ዛሬ ሚስቴ አነጫንጫታል።
ሄሎ ዶክተር ደረሽ? እሺ በቃ አንቺ አረፍ በይ። ልብስ ላምጣልሽ። መጣ። ዶክተር እንዴት ነሽ? ደህና ነኝ ዶክተር። እየተሻለሽ ነው? ዶክተር ደግሞ እዚህ ምን ይሰራል? ሎሚን ትንሽ አሟት ነው እንዴ? ታዲያ ከመሞት ወደ ቤተሰቦቿ ትሄዳ። አንተ ምን አገባ? አረ ድምፅ ቀንሺ። ሎሚ ጭንቅላቷ መት ስላለው ጩኸት ይረብሻታል። ምን አባሻልሽ አንቺ? ጭራሽ በገዛ ቤት ልትመክሪኝ ትሞክራለሽ? መቲ ቆይ። ምን? እኔ መቲ? ይቅርታ ዶክተር፣ ስለ ሁኔታው ትንሽ ስላላስረዳኋት ነው። በቃ አንቺስ ከዛ እሷን ያት፣ እኔ እሷን አስረዳታለሁ። ስንት አይነት ሰው አለ። ሎሚዬ አሁን እንዴት ነሽ? እያዞራት ነው ብሎኝ ነበር። አዎ ዶክተር፣ ትንሽ ራሴን ከፍሎ ያመኛል። ሎሚዬ ጭንቀት ነው። ጭንቅላትሽ ትንሽ ግጭት ስላለው ጭንቀት፣ ሀሳብ ምናምን አይፈልግም። ያለሽበት ሁኔታ ቀላል እንዳልሆነ አውቃለሁ ሎሚዬ። ለዛ ነው ቤት ድረስ ላይሽ የመጣሁት። በጣም አመሰግናለሁ ዶክተር። ሎሚዬ ካሁን በኋላ እኔ ጓደኛሽ ነኝ። እሺ ምንም ሳትደብቂ ንገሪኝ። ቆይ ያስጨነቀሽ ነገር አለ እንዴ? አዎ ንገሪኝ አልልሽም፣ ግን ምን ብታደርግ የሚፈታ ይመስልሻል? እየተበደለ ያለ ሰው መበደሉን አያውቅም። ስለዚህ ለሱ ይሄንን መንገር። ቆይ ውስጥሽ እንደዛ እንድታደርግ ይነግርሻል? አዎ እንደዛ ከሆነ ሎሚዬ አርጊው፣ በቃ ጎሄድ። እሺ ካሞን ሎሚ ጭንቀትሽን አስወግጅ እንጂ። ቆይ መጀመሪያ ለምን አልነገርከኝም? በዚህ በተራ ነገር ላስጨንቅሽ ስላልፈለኩኝ ነው። እሺ አትፍረድብኝ፣ ስለማፈቅር እኮ ነው። እኔም እኮ በጣም ስለማፈቅርሽ። ምን ነው ሎሚ? አሁንስ ፍቅሬ፣ እኔ ለዚህ ልጅ ያለኝ ትዕግስት እያለቀ ነው። ላወራ እፈልጋለሁ። ይኸውልሽ እኔ እና እሱ ፍቅረኛሞች ነን። ያው እዚህ ክፍል ውስጥ ተቀምጠን ሌላ ሰው ላንፈልግ እንችላለን። ለሱም ይቅርታ። ወንድምህና ፍቅረኛ እየተጫወቱብህ ነው። ምን? እበላሻለሁ። እኔ ቢኪ አይደለሁ። እኔ ላይ ተንኮል እያሰባችሁ ነው እንዴ? በቃ ፍቅሬን ተቀበይኝና ከዚህ ቤት ግርድና አውጥቼሽ እንደ ንግስት ላኖርሽ ነው። አዎ ምንም ሳላንገራግር ራሴን አጠፋ ነበር። እባክሽን በፍጹም እንደዚህ እንዳታደርጊ እማ። ሎሊ ልጄ አንቺ ነሽ? አሁን ነኝ። ሂጂ ከዚህ ስታስጠላ። እንዴ አንቺ ቁጭ በይ፣ የፈለገችውን ታውራ። ሂሳብ አስገቢልኝ ብለውኝ ነው። ላስገባላችሁ? ምንድን ነው? ምን መሰለ? አረ በመድኃኒዓለም ሎሚ ዳ የጣልሽው ቅድስት አደረ እንዴ?
ድስት ጥጄ ነበር እንዴ? ይኸውልህ ትሰማኛለህ? እቺ ልጅ ማስወጣት አለብህ። ለምንድን ነው ማስወጣት? ገና ከመምጣቷ እኔ እናንተ ላይ ማለቴ አንተ ላይ ነው አንጥላባለች። ቆይ እኔ ላይ ተንኮል እያሰባችሁ ነው እንዴ? ማለት ቆይ ምን ተንኮል? እኔ ምን አውቃለሁ? አንቺ ልጠይቅሽ እንጂ ማለት ቆይ እኔና ቤኪ አንተ ላይ ምን ልናደርግ እንችላለን? አይ እኔ መቼ የቤኪን አመላጡት እንዴ? ለምን ነገር የፈለግከው ለምን ቀጥታ አትናገርም? ተረጋጊ። ቤኪ ፕራንክ ምናምን ስለሚወድ እኔ ላይ ፕራንክ አስቦ ከሆነ ነው እንዴ? ቆይ ምን መስሎሽ ነው? እየተገረረው ድስት አይታይሽ ነው? እዚህ ካንተ ውጭ የሚታይ ነገር የለም እኮ። እኔ እኮ ነኝ ታዲያ። አይታይሽ? ፍቅርሽ ልቤን አቃጥሎት ክስል በሉ። አየሁት እና ምን ይሁን? በቃ ፍቅሬን ተቀበይኝና ከዚህ ቤት ግርድና አውጥቼሽ እንደ ንግስት ላኖርሽ። አልፈልግም። ተይ እባክሽ። ትሰማኛለህ? ድጋሚ ወደ እኔ ለመጠጋት እንዳትሞክር። ይኸውልሽ እኔ አንዴ በፍቅርሽ ተይዣለሁ። ምናልባት ላዝንልሽ ይችላል። አንቺ ግን በጭራሽ አታዝንልሽም። እሺ? በመንገዷ ከገባሽ ልትገልሽ ትችላለች። ለልዑሌ ስል ብሞትም አይቆጨኝም። እሺ? ማለት ቆይ ምን አገባሽ አንቺ? እዚህ ከመምጣትሽ በፊት ታውቂዋለሽ እንዴ? ማን? ወንድሜ ልዑልን ነዋ። ለማን ስል ያልሽው? አሬት ነው የማውቀው እኔ። ግን ለእውነት ስል ብሞትም አይቆጨኝም። ሲቀጥል ደግሞ ሄጄ ሁሉንም እውነት እነግረዋለሁ። እሺ ይህንን ፎቶ በይ ምን የሚልሽ ይመስልሻል? ትሰማኛለህ? እቺ ልጅ እንድታስወጣት ፈልጋለሁ። ማንን? እንዴ ማንን ትለኛለህ እንዴ? ሰራተኛን ነው። እሷ እኮ አንቺ እንዳሰብሽው አላሰበችው። ኧረ እንዴት ነው ያሰበችው? እባክህ እሱን አላውቅም፣ ግን ደግሞ መጥፎ ሴት እንዳልሆነች አውቃለሁ። እውነት ታውቃለህ? እንዴት አድርጋ አወቅከው? እባክህ ወይስ አይኗ አላነበብከው? አዎ። እንዴ አዎ ማለት ሰውን ስታየው አንዳንዴ አይኑ ክፋት እንደሌለ ያስታውቃል። እንደሱ ማለት የምችለው የልብህን ሰው ብቻ ነው። እሺ? የልብ ሰው ደግሞ የወደፊት አጋርህ እኔ ፍቅረኛ ጋር ብቻ ነው። እሺ? እንዴ እኔ እኮ ጥሩ ልጅ ነሽ ብቻ ነው ያልኩሽ። እንደዛ ነው? ጥሩ። ቆይ መቀናቱ ነው እንዴ? የኔ ቆንጆ ከአንቺ አይደለም መወዳደር የእግርሽ ጫፍ እንደማደርስ ታውቂያለሽ አይደለ? አውቃለሁ። ግን እሺ አንቺ ንግስት፣ እሷ ደግሞ የቤት አጋዛችን መሆኑን አታውቂም? እናንተ እንደ ንግስትነት እኔን መደገፍ ሲኖርብህ ገረዷን ደግፈ ከንግስት ጋር መጋጨት ልክ ነው አይደለም? የኔ ቆንጆ በቃ ይቅርታ። ቆይ ንግስት ካዘነችበት ህይወት እንደሚበላሽ አታውቅም? አውቃለሁ። እሺ ይቅርታ። ተቀብያለሁ። አመሰግናለሁ የኔ ቆንጆ። ምንም አይደል፣ ግን እንዳይደገም። በፍጹም አይደገም። እና ደግሞ የማስጣቱን ጉዳይ እንድታስብበት። እሺ? ችግር የለውም፣ እንደ ሁኔታው ብቻ እናወራለን። ማውራት አይደለም በቃ እውነት እኔን የምትወደኝ ከሆነ አስወጣት። እሺ በቃ ተረጋጊ፣ ችግር የለውም። እንደዚህ ስትሰማኝ ሁሌ እንደምትወደኝ እርግጠኛ ሆናለሁ። ሁሌም እርግጠኛ ሆነኝ። እሺ አምጣው፣ በእናትህ አምጣው። አንቺ ፎቶ በጣም አይደል የሚወጣች? እባክህን አሁኑኑ ከስልክ አጥፋልኝ። እንዴ ለምን? ያለ ፍቃዴ እኔን ፎቶ ማንሳት እንደማትችል አታውቅም? ወይ ለካ እሱም አለ።
ምን ይሻላል ታዲያ? በቃ አጥፋልኝ። ባጠፋው እኮ ደስ ይለኝ ነበር ማለት እና በቃ አስተናፍቂኝ ምስጣን ነው ፎቶ ሳይ ነው። ይሄን ፎቶ ዶልቢው ምን ይመስልሽ? እባክህን በፍጹም ምንም ነገር ላይ ነው እንዳታሳየው። እሺ ይሄ የኔና ያንቺ ሚስጥር ነው። ቆይ ምን እያሰብክ ነው አንተ? ምን አሰብክ? እንዳትነግረው ያልኩህ እኮ ለሱ ስሜት ተጨንቄ አይደለም። ማለት ይሄን ከሱ ጋር ማገናኝ? አይ ምንም። ለማንኛውም ወደ ርዕሴ ስመለስ ተሳስተሽ ስለኔና ስለመዲ ለልዑል ለመናገር ብትሞክሪ ይሄ ፎቶ ልዑል እጅ ይገባል። ልታሳሰችኝ እንደሞከርሽና ልዑልን ልታጠምጂ እዚህ እንደገባሽ እነግረዋለሁ። ማስረጃው በእጅሽ ምንም ብትያንሽ ከዚህ ቤት አሽቀንጥሮ ያስወጣሻል። ያኔ ልክ ትገባለሽ። አይ ቆንጆ ከኔ ወደድሽው? ሰይጣን ነሽ። ለዛው ቆንጆዬ ሰይጣን ነዋ። ድሮም ሰይጣን ስራው እንጂ መልኩማ ቆንጆ ነበርኩ። ሰይጣን ባይኖር እኮ የሰው ልጅ ወደ ፈጣሪ አይቀርም። ስለዚህ ሰይጣን ባለውለታ ነው ለሰው ልጅ አይመስልሽም? ጠማማ ስለሆንክ አንተን ለማስረዳት አልጠራም። ለምን? እውነት ከያሽ ምን ችግር አለ? እየተጠመመን ዛፍ ሊያቀኑት ቢሞክር አይችሉም፣ ይሰበራል እንጂ። እና እንዳልሰበርብሽ ፈርተሽ? አይ ስትሰበር ፍንጣሪ እንዳይወጋኝ ብዬ ነው። ራስ ወዳድ ነሽ ማለት ነው? አዎ። በጣም ያሳዝናል። ምኑ? ራስሽን መውደድሽ ነው። እኔ ግን ከኔ በላይ ወድሻለሁ። ውሸታም። እኔ? አዎ። ለምን እንደዛ አልሽ? የሰው ልጅ መውደድን የሚያውቀው ራሱን በወደደበት መጠን ነው። እሺ እበላሻለሁ። እኔ ቢኪ አይደለሁ። ይቅርታ ዶክተር፣ ጥዬሽ ጠፋሁ አይደለ? ችግር የለውም። አሁን እንዴት ነሽ? ቀለለሽ? አይ እንደውም ብሶብኛል። ምን ነው? ቆይ ምን ገጠመሽ? መናገር አልቻልኩም። እሺ በቃ ለኔ ንገሪ። ቆይ ለምን አልነገርሽው? ልነግረው እኮ እፈልጋለሁ። እንዴ እና ንገሪዋ። አይ እኔ አልችልም። ቆይ ለምን? አይ ተይው በቃ ዶክተር፣ ራሴ እፈታዋለሁ። ተይው። ደህና ነሽ። መናገር ካልፈለግሽ ሎሚዬ አላስገድድሽ፣ ግን ቢያንስ ለኔ ንገሪ። ለሰው እኮ ሲነግሩት ይቀላል። እሱማ አዎ፣ ግን ያው እኔ ምንሽም አይደለሁም። አምነሽ ማውራት አትችይም። አዎ እሺ ቆይ አንድ ነገር ታደርጊልኛለሽ? ምን? እኔ አሁን ላይ ምንም ጓደኛ የለኝም እና ጓደኛ ትሆኚኛለሽ? እሺ እኔም እኮ ጓደኛ የለኝም። ስለዚህ ከዛሬ ጀምሮ እኔና አንቺ ጓደኛሞች እንሆናለን ማለት ነው? አዎ ዶክተር። እንዴ ሎሚ አሁን አወራን አይደል እንዴ? እኔና አንቺ ጓደኛሞች እንጂ አካሚና ታካሚ አይደለም። እሺ እንተዋወቅ። መዓዛ። ሎሚ ስትስቂ በጣም ቆንጆ ነሽ። ደግሞ አትከፊሽ።
እሺ በይ አሁን ሎሚዬ፣ እኔም እየመሸብኝ ስለሆነ ልሂድ። እሺ ልውል ልጥራ? አያስፈልግም፣ አንቺ እንድትሸኝ ነው የፈለኩት። በዛውም ደግሞ ለጓደኛሽ ስላለው ነገር ትነግሪያታለሽ አይሻልም? እሺ በቃ ሎሚዬ እንሂድ። እሺ እስኪ ስለ ቤተሰቦች ንገሪኝ። ምን ልንገርሽ? በጣም የምወዳት እናት አለች። እሷ ባትኖር እኔ በህይወት አልኖርም ነበር። እንዴት? የዘውትር ጸሎቷ ከልጄ በፊት እኔ ያስቀድመኝ ነበር። አንቺን ካጣው እንደ ሞተ ሰው ቁጠሪ፣ በቁም ያለው በድን ነኝ ትለኝ ነበር። ደጋፊ የሌለው ሰው ሆናለሁ ትለኝ ነበር። ሎሚዬ፣ የሁሉም እናቶች ጸሎት እኮ ነው። ምን ዋጋ አለው? ስንት ዋጋ ከፍላ አሳድጋኝ፣ እኔ እንኳን ለእሷ ምንም ነገር ማድረግ አልቻልኩም። አይዞሽ እሺ፣ ለሁሉም ደግሞ ጊዜ አለው። እኔ እንጃ ተስፋ ቆርጫለሁ። እንዴ ተስፋ መቁረጥም የለብሽም። ለሁሉም ጊዜ አለው። ጥረትሽን በደንብ ነው መቀጠል ያለብሽ። እሷ ባትኖር ኖሮ ይሄኔ በአንዱ መርዝ ራሴን አጠፋው ነበር። እንዴ ቆይ ራስሽን ታጠፊ ነበር? አዎ ምንም ሳላንገራግር ራሴን አጠፋ ነበር። እባክሽን በፍጹም እንደዚህ እንዳታደርጊ። ምን ነው ማሚዬ? ይኸውልሽ ሞት በጣም ክፉ ነገር ነው። ነፍስሽን እንዲነጥቅሽ እንዳትመኝ። ይቅርታ ግን እንተዋወቃለን? አላቅሽም፣ ግን እኔ ሞት በጣም ፈራለሁኝ። ሞት እኮ እኔን በቁሜ ገሎኛል። የኔን ህይወት አጨልሞታል። ማንም ሰው እንዲሞት አልፈቅድም። ማንም አይሞትም፣ ይረጋጉ። እሺ የሆነ ነገር ላስቸግርሽ? ምን? የልጆቼ ቤት አድርሽ። በዚህ በኩል ነው። እኔ እኮ የእርሶ ልጆች አላውቃቸውም። እኔ አውቀዋለሁ፣ አሳይሻለሁ። ማለቴ ቤታችሁንም እኮ አላውቀውም። እናት የለሽም? በእናትሽ አድርሽኝ በዚህ ጋር። እሺ በቃ የኔ እናት መድኃኒዓለም እሺ ይበልሽ። እንዴ ቆይ እንዴት ቤቴን አወቅሽ? ቤቴን እንዴት አወቅሽው እያልኩሽ እኮ ነው። ቆይ ንገሪኝ እንጂ። ቤቴን? አዎ በረከትና ልዑል ይባላሉ። እንዴ የበረከትና የልዑል እናት ነሽ? ጠፍተሽ የነበርሽው? አዎ እናታቸው ነኝ። ቆይ ግን አንቺ ማን ነሽ? እኔ የዚህ ቤት እንዴ እማ፣ ሉሌ ልጄ አንቺ ነሽ? አሁን ነኝ። እኔ እናት ነኝ። እንዴ ሉሌ እናት ነኝ። እማ፣ ሉሌ የኔ ልጅ እማ፣ አሁን ነኝ። እናት ነኝ ልጄ። ሉሌ እማዬ፣ ልጄ ደህና ነህ? እማዬ የት ሄደሽብኝ ነው? ቆይ እኔ እኮ አንቺን ያልፈለግኩሽ ቦታ የለም። አንቺን ሳጣ ምን ያህል እንደምጎዳ አታውቂ? አዎ ልጄ ይቅር በለኝ። እሺ ቆይ ምን ገጥሞሽ? ልጄ ነው ያልኩት። እማ ምንድን ነው ያልሽው? ወረቀት ልጄ አላነበብኩትም። ለልጅሽ ስጩ ስላለኝ እስካሁን ድረስ አላየሁትም። ምን ይላል? አይ ምንም አይደለም። ቆይ ለምንድን ነው እዚህ የመጣኸኝ? በጣም ስለጨነቀኝ ነው። ምን ነው የተፈጠረ ነገር አለ? ቆይ ከማሚ ጋር እንዴት ተገናኛችሁ? የሆነ ነገር ላስቸግርሽ?
ምን? የልጆቼ ቤት አድርሼ በዚህ በኩል ነው። እኔ እኮ የእርሶን ልጆች አላውቃቸውም። እኔ አውቀዋለሁ፣ አሳይሻለሁ። ማለቴ ቤታችሁንም እኮ አላውቀውም። እናት የለሽም? በእናትሽ አድርሽኝ በዚህ ቀን። እሺ በጣም አመሰግናለሁ። ቆይ ለምኑ ነው? ዛሬ እናቴን ለማግኘቴ ምክንያቱ አንቺ ነሽ። ይሄ የፈጣሪ ስራ ነው። እኔ ደግሞ መልእክተኛ ብቻ ነኝ። ቢሆንም እሺ፣ ግን ያስጨነቀ ነገር ምንድን ነው? ማዘን ወይም መጨነቅ የለባትም። ያ ካልሆነ ግን ህይወቷን ልታጣ ትችላለች። ምንም አታስብ፣ አትጨነቅሽ።